ሰላም ሰላም ፋሚሊ፣ ዛሬ ደግሞ ልዩ የሆነ የዳቦ አይነት አሰራር አሳያችኋለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ወደ አሰራሩ እንሄዳለን። መጀመሪያ እንደተለመደው ሊጣችንን ነው የምናቦካው። 3 ኩባያ ፍርኖ ዱቄት ተጠቅሜያለሁ። የምትፈልጉትን ያህል መጠን መጠቀም ትችላላችሁ። 80 ሚሊ ወተት፣ 60 ሚሊ ስኳር 3 ማንኪያ ማለት ነው እና ጨው መጥናችሁ ማድረግ ትችላላችሁ። ቤኪንግ ፓውደር 1 ሻይ ማንኪያ፣ 1 ሾርባ ማንኪያ እርሾ እና ዘይት ተጠቅሜያለሁ። እዚህ ጋር ቪዲዮ ላይ 60 ሚሊ 3 ማንኪያ ቆንጆ አድርጌ አብቼ አዘጋጅቼዋለሁ ማለት ነው። በደንብ ሽታ እንዳይረሳ። ከዛ ከላይ ትንሽ ዘይት እናደርግበትና አስተካክለን ኮፍ እስከሚል ድረስ እንጠብቀዋለን ማለት ነው። እንግዲህ ኮፍ ይበልና ተመልሰን የምንገናኝ ይሆናል። ተመልሰን መተናል። ሊጣችን ቆንጆ ሆኖ ኩፍ ብሎልናል። እንግዲህ አሁን ወደ መጋገሩ ነው የምንሄደው የሚሆነው። እስከ መጨረሻው ድረስ ተከታተሉኝ። የተወሰነውን ሊጥ ቆርጬ ያስቀራለሁኝ። ቢያንስ 1/3ኛውን አንድ የማዘጋጀው ማለት ነው። ይሄኛውን ጠፍጥፌ በመዳመጫ አደርጋለሁ። እንደሚመቻችሁ ሊጡ ብዙ ባይላላ ጥሩ ነው። ትንሽ እዚህ ጋር ላልቶብኝ አስቸግሮኝ ነበረ። መጋገሪያ ፓትራ አለኝ። ዘይት ቀብቼ በደንብ እንዳይዝብኝ ይሄኛውን ፓርት መጋገሪያ ላይ አደርጋለሁ። አሁን ደግሞ የቀረውን ሊጥ የምናዘጋጅ ይሆናል። በደንብ ነው የምንዳምጠው። ይሄንን እንደ ሊጣችሁ መጠን በዛ ያለ ሊጥ ከሆነ ይሄኛውንም በርከት አድርጋችሁ ቆንጆ ማድረግ ትችላላችሁ። እኔ ትንሽ ስለሆነ የጋገርኩት ትንሽ አነስ ብሎብኝ ነበረ። እንደምታዩት እንደዚህ ካደረኩ በኋላ ይሄኛውን ቁርጥ አድርገዋለሁ ማለት ነው። በዚህ ቪዲዮ ላይ ባለው መንገድ ነው የምታዘጋጁት የሚሆነው። እንደምታዩት አንደኛውን እየመለስን አንዱን እየተውን በዚህ መልኩ በመሃል እዚህ ጋር የደረደርናቸው ሊጦች ቆርጠን ለብቻ አስቀምጥናቸው በዚህ መልኩ ነው የምናደርጋቸው ማለት ነው። ይቅርታ ጠይቃለሁ። እዚህ ጋር እጄ ብዙ ገብቶብኛል ቪዲዮን ቼክ ሳላደርግ። እንደምታዩት አንዱን ወደ ኋላ መልሳለሁ፣ አንዱን ተዋዋለሁ፣ አንዱን መልሳለሁ፣ አንዱን ተዋዋለሁ። በዚህ መንገድ እናዘጋጅ ይሆናል ማለት ነው። እንደምታዩት ቆንጆ ሆኖ አዘጋጅተን ጨርሰናል። አሁን ይሄ ያዘጋጀነው ከላይ ፓትራ ላይ ያደረግነው ሊጥ ላይ እናደርገዋለን ማለት ነው። እንግዲህ በዚህ መልኩ ትስክልክል አድርገን
ከላይ እንቁላል እንቀባዋለን። አስኳሉን ብቻ ነው የምንጠቀመው እዚህ ጋር። ከለሩን የሚያሳምርልናል። ቆንጆ ሆኖ ይመስልናል። እንግዲህ እንደዚህ ቆንጆ ሆኖ በስሎልናል ማለት ነው ዳባችን። እንደወደዳችሁት ተስፋ አደርጋለሁ። አሁን ወደ ሌላ እቃ ገለብጥና ደግሞ አሳያችኋለሁ። ትንሽ ይዞ አስቸግሮኝ ነበር እዚህ ጋር ለማላቀቅ ዳርና ዳሩ። እንግዲህ ዳባችን ይሄንን የመሰለ ቆንጆ ዳቦ ሆኖልናል ማለት ነው። ከላይ አሁን የተፈጨ ስኳር አደርግበታለሁ። በዚህ መልኩ ስኳርን ልስልስ አድርጌ አሳምረዋለሁ። ለጣሙም ቆንጆ ነው፣ ቆንጆ ጣዕም ይሰጥልናል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳይረሳ። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። እንግዲህ አዲስ ዩቲዩበር ስለሆንኩ ፕሊስ በንግግር መሀልም ያበላሹት ካለ ይቅርታ አድርጉልኝ። ሰላም ቆዩ።